ሰላም ሰላም ጋይስ እንዴት ናችሁ? እኔ እዮብ ጥላሁን እባላለሁ። የተለያዩ የኤጁኬሽናል ወይም ትምህርታዊ ኮንተንቶችን የመስራት ፖቴንሻሉም እቅዱም አለኝ። ገና ጀማሪ ስለሆንኩኝ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቶኝ ስል በትህትና ጠይቃለሁ። ወደ ቪዲዮ ዛሬ የምንነጋገረው በሃይስኩል ቆይታዬ ከ95 በላይ አቨሬጅ ስኮር እንዳደርግ ያደረገኝን 10 ስማርት ሀቢቶችን የማጋራችሁ ይሆናል ማለት ነው። እናም አብራችሁን ሁኑ። The first one is pay attention while learning in class. ክላስ ውስጥ ብዙ ተማሪ እንደሚታወቀው ክላስ ውስጥ የመከታተል ምናምን ባህል የለውም። በተለይ ደግሞ ፊት የመቀመጥ ባህል የለንም። ስለዚህ እናንተ ደግሞ ብልጥ መሆን አለባችሁ። ፊት ላይ የተቀመጠ ሰው ብዙ አድቫንቴጅ ነው የሚያገኘው። ስለዚህ ጎበዝ ተማሪ ከሆናችሁ ኦር ደግሞ ጎበዝ ተማሪ የመሆን አላማ ካላችሁ አንድ ሰው በእኔ አመለካከት ወይም እኔ ባለፍኩበት መንገድ አንድ ሰው ፊት መቀመጥ አለበት ብዬ አምናለሁ። ፊት ላይም ተቀምጦ በደንብ አቴንድ ማድረግ አለበት ማለት ነው። መምህሩን በደንብ መከታተል አለበት። የጎንዮሽ ወሬ ምናምን ቀነስ ማድረግ ያስፈልጋል። ሪሊ ትምህርትን የምትፈልጉት ከሆነ ማለት ነው። the second one is actively participating in class. ክላስ ውስጥ ደግሞ actively participate ማድረግ ያስፈልጋል። ያ ማለት ቲቸር ጀስት የሆነ አንዳንድ ቃላቶችን ሲሰነዝር ሪአክት ማድረግ መመለስ ምናምን ያስፈልጋል። ግዴታ actively participate ማድረግ ያስፈልጋል። ጥያቄዎች የጠየቁ እጃችሁን አውጥታችሁ መመለስ፣ በደንብ አክቲቭሊ ፓርቲሲፔት ማድረግ በጣም በጣም እጅጉ በጣም ጠቃሚ ነው ብዬ አምናለሁ። ሶስተኛ ፖይንት ደግሞ አንደርስታንዲንግ ኮንሰፕት ዋይል ስተዲ። ስታጠኑ በምታጠኑበት ጊዜ ደግሞ ኮንሰፕቶችን ለመረዳት መሞከር፣ ጀስት በደፈናው ለመሸምደድ ከመሞከር ኮንሰፕቶችን ለመረዳት መሞከር። እንዴት ነው ኮንሰፕት ማለት? ጀስት ቴክስት ቡክ ላይ ያሉ ወሬዎች አሉ አይደለ? እነዛ ወሬ ፓርቶችን በደንብ በቃ ወደ ውስጣችሁ ለማስረጽ መሞከር እንጂ ጀስት ዴፊኒሽኖችንም ብቻ ለመሸምደድ አለመሞከር ማለት ነው። ጀስት ኮንሰፕቱን በደንብ መረዳት ያስፈልጋል ማለት ነው። this is the third point. and አራተኛ ፖይንት when the fourth point is study consistently. ወደ ኋላም እናወራዋለን፣ ግን ኮንሲስተንትሊ ማጥናትን የመሰለ ነገር የለም። ጀስት ኮንሲስተንትሊ እንዴት ነው የሚጠናው? ጀስት የምነግራችሁ ነገሮች ማሟላት አለባቸው። ግን አንድ ሰው ውጤታማ ሊሆን የሚችለው ኮንሲስተንትሊ ካጠና ብቻ ነው። እኔ ልንገራችሁ፣ አንዳንድ ተማሪዎች ጀስት ፈተና ሊደርስ ሲል አጥንተው ምናምን ውጤታማ ሊሆኑ ይችላሉ። ግን ያ አያዛልቃቸውም። ዘላቂ የሆነ ውጤት የምትፈልጉ ከሆነ ለኢንትራንስ ኤግዛምም እንዲሁም ለሌሎች የትምህርት ዘርፎች ራሳችሁን ለማዘጋጀት የምትፈልጉ አይነት ሰዎች ከሆናችሁ ግዴታ ኮንሲስተንትሊ ማጥናት አለባችሁ። ምን ማለት የመሰላችሁ? ጀስት ቢደብራችሁም ቢያስጠላችሁም ግዴታ ጀስት የምታጠኑበት ክላስ ውስጥ መግባት አለባችሁ። እኔ አሁን በሃይስኩል ቆይታዬ ላይብራሪ ነበር ማጠናው ፉል ታይም ማለት ነው። ስለዚህ ጀስት አንድ ቀን ራሷ አልቀርም ማለት ይቻላል። አብዛኛውን ቀን ላይብራሪ ነው የማጠናው የነበረ ማለት ነው። መስከረም 1 ዛሬ ትምህርት ጀመርን አይደለ? ለምሳሌ ስለዚህ ከቀጣዩ 5 ቀን ምናምን ጀምሮ እስከ አመቱ ፍጻሜ የትምህርት ፍጻሜ ድረስ ላይብራሪ እኔ አታጡኝም። ስለዚህ ኮንሲስተንትሊ ማጥናቴ ውጤታማ እንደሆን አንዱ ምክንያቴ ነው ብዬ አምናለሁ። ለዛም ነው ከ10 ፖይንቶች መካከል ኮንሲስተንትሊ የሚለውን ፖይንት አድርጌ ያስቀመጥኩት ማለት ነው። ስለዚህ አራተኛው ኮንሲስተንትሊ ማጥናት ነው። አምስተኛው or the fifth one is ask questions when you do not understand. really ክላስ ውስጥ እየተማራችሁ አቴንድ እያደረጋችሁ ፓርቲሲፔት እያደረጋችሁ ደግሞ ያልገባችሁ ነገር ካለ ጀስት ጠይቁ። ከጎናችሁ ያለ ጎበዝ ተማሪ ሊሆን ይችላል፣ መምህራችሁ ሊሆን ይችላል፣ ወይም ደግሞ መምህራችሁ አስተምሮ ከጨረሰ በኋላ ወጣችሁ ሊሆን ይችላል። ጀስት አስክ questions። እንዴት መሰላችሁ? መምህራችሁ እኮ ጀስት በቂ ላይሆን ይችላል፣ መምህራችሁ ጥሩ ላይሆን ይችላል። አይ ነው
ግን በምትጠይቁበት ሰዓት የጠየቃችሁት ጥያቄ እናንተ አእምሮ ላይ ተቀርጾ እንዲቀር ስለሚያደርግ መጠየቅ በጣም ኢንቫሉዌብል ነው ብዬ አስባለሁ። ያ ማለት በጣም ጠቃሚ ነው ብዬ አስባለሁ። ምክንያቱም አእምሯችሁ ውስጥ ተቀርጾ ስለሚቀር ማለት ነው። እኔ ብዙ አይነት አጋጣሚዎች ነበሩ። በተለይ መምህራኖችን በተለይ አሁን ትንሽ ደከም ያሉ መምህራኖችን የመጠየቅ ልምድ አለኝ እኔ። ምክንያቱ ለምንድን ነው? እነሱ እንደዛ ለመመለስ ሲጨናነቁ ሳይ ጀስት ሚሞራይዝ ለማድረግ በጣም እንትን ያደርገኛል፣ ያበረታታኛል ማለት ነው። ስለዚህ ጀስት ሚሞራይዝ ለማድረግ ኮንሰፕቱን ለመረዳት ጠይቆ ማወቅ በጣም አስፈላጊ ነው። በዚሁ ደግሞ መምህራኖቻችሁ እኮ ላይመልሱት ይችላሉ። ግን እናንተ ስለጠየቃችሁት ቤት መጣችሁ ጀስት ከኤአይም ቢሆን መልሱን ታገኙታላችሁ እና አትረሱትም እንደዚህ አይነት ሁኔታዎችን። ስለዚህ ጥያቄ መጠየቅን እንዳታቆሙ በፍጹም ማለት ነው፣ የሃይስኩል ተማሪ ከሆናችሁ። ሌላው ደግሞ the 6 ወይም የስድስተኛው ፖይንት የሚሆነው studying in quiet and comfortable place። ሶ እዚህ ጋር አንዳንድ ሰው የሚመቸን ቦታ እንደየሰው ይለያያል። ለምሳሌ እኔ ኢዮብ ላይብራሪ ነው የሚመቸኝ፣ ቤት ማጥናት ብዙም አይመቸኝም ነበረ። እንግዲህ ሌሎች ጓደኞቼ ደግሞ ቤት ማጥናት የሚመቻቸው ነበሩ። ጀስት ይለያያል እና ግን ግዴታ you have to study in quiet and comfortable። አንደኛ ጸጥ ያለ ቦታ መሆን አለበት፣ ሁለተኛ ደግሞ comfortable መሆን አለበት። ስለዚህ እነዚህን ያሟላ መሆን አለበት ግዴታ። ደግሞ እዚህ ጋር አንድ መጨመር የምፈልገው ነገር አንዳንድ ሰዎች አልጋ ላይ ሆናችሁ የምታጠኑ አላችሁ። እናንተ እያጠናችሁ ሳይሆን ኢንጆይ እያደረጋችሁ ነው ያላችሁ፣ የተዝናናችሁ። ስለዚህ አይ ዶንት ቲንክ አልጋ ላይ ማጥናት በጣም መጥፎ ነው ብዬ ነው የማስበው። ስለዚህ አልጋ ላይ አታጥኑ፣ ጸጥታና ምቹ በሆነ ቦታ ላይ ለማጥናት ሞክሩ፣ ቴብል ነገር ዘርግታችሁ ማለት ነው። and the seventh one is practice questions። questionዎችን ፕራክቲስ ማድረግ በጣም ጠቅሞኛል ብዬ ከማስባቸው ፖይንቶች መካከል ነው። ምክንያቱም ፖይንቶችን ፕራክቲስ ስታደርጉ በጣም ብዙ ነገር ነው ፊክስ የምታደርጉት። ካልኩሌሽን ላይ ያላቸውን ችግር፣ የኮንሰፕት ችግር ምናምን በደንብ ነው ፊክስ የምታደርጉት። እንዴት መሰላችሁ? ኩዌስችኖችን ፕራክቲስ ስታደርጉ እንዳይረሳ ነው የሚያደርገው በዋናነት ማለት ነው። እኔ ሳደርግ የነበረው እንዴት መሰላችሁ? መጀመሪያ ላይ አንድ ዙር አጠናዋለሁ። አንድ ዙር ካጠናሁት በኋላ አንድ ዙር ፕራክቲስ አድርጋለሁ አብሬ፣ አንድ ዙር ኖቶችንም በዛው አጠናለሁ። ሁለተኛ ዙርም አጠናዋለሁ፣ ሶስተኛ ዙርም አጠናዋለሁ። እንዳልኳቸው ኮንሲስተንትሊ ስለማጠና ማለት ነው። አንዳንድ ቀኖች ቢበላሹብኝም ግን ኮንሲስተንትሊ ነው ለማጥናት መሞክረው የነበረው። ስለዚህ ሶስተኛ ፕራክቲስ አደርገዋለሁ። ያንን ቴክስት ቡክ ወይም ያንን ኖት ሶስተኛ ዙር ፕራክቲስ አደረግኩት ማለት በጣም በጣም የማስቀረት እድሌ ወደ ውስጥ የመያዝ እድሌ ከፍተኛ ነው ማለት ነው። practice questions. The next point is make sure you connect pen and paper or pencil and paper። በቃ this is my view just በቃ እኔ ያለፍኩበት ነው። እኔ ሳጠና ያለ ወረቀትና ያለ ስክሪፕት ማጥናት አልችልም። ለምን ባዮሎጂ አይሆንም? ለምን ሂስትሪ ራሱ አይሆንም? 10ኛ ክፍል 9ኛ ክፍል እያለን ለምን ሂስትሪ ራሱ አይሆንም? ምክንያቱም ጀስት ፔንና ፔፐርን በምናገናኝበት ጊዜ the part of motor skill የሚባለው የኤጁኬሽናል ፓርት ይሰራል አብሯችሁ። ስለዚህ ሞተር ስኪል ደግሞ አስፈላጊ ስለሆነ ግዴታ ፔን ከፔፐር ጋር እያያያዛችሁ ጀስት ለሚሞሪም በጣም ጥሩ ነው፣ ኮንሰፕቶችን ለመረዳት ማለት ነው። እስክሪብቶና ወረቀትን እያገናኛችሁ ለማጥናት ተለማመዱ። ይሄ ጠቅሞኛል ብዬ ከማስበው ፖይንት ነው። The 9th point is review lessons regularly ወይንም ደግሞ just በየሳምንቱ ሊሆን ይችላል። የሆነ ሬፕቲሽን ያስፈልገዋል። እንደነገርኳቸው ይሄን ያለው ለምሳሌ የሆነ ሳምንት ይሄን ብዙ አይነት ቫራይቲ ያለውን ከጥናው በኋላ just ከሳምንት ቀጥሎ እደግመዋለሁ ይሄን ቫራይቲ ማለት ነው፣ ሁለተኛ ዙር ሶስተኛ ዙር። ስለዚህ ያጠቅሞኛል ብዬ አስባለሁ። ሪቪው ማድረግ is ግዴታ ማለት ነው። The 10th and the final point that I am gonna tell you is talk with your friend after study።
ካጠናችሁ በኋላም ጓደኞቻችሁ ጋር ለማውራት ሞክሩ። በጣም በጣም ሞክሩት። ከምታስቡት በላይ በጣም ነው የሚረዳችሁ። ከጓደኞቻችሁ ጋር ማውራት ስላጠናችሁት ነገር ኦር አንተ ያጠናኸውን ነገር መጠየቅ፣ አንዳንድ ነገሮችን ጓደኛህን መጠየቅ፣ እሱ ደግሞ ሪስፖንስ ሲያደርግ የተሳሳተውን ማስተካከል በጣም በጣም ከምታስቡት በላይ ሄልፕፉል ነው። ያንንም እኔም አደርገው ነበር። ጓደኞችን ሁሌ ከላይብራሪ እንደወጣን እጠይቃቸው ነበር ጥያቄ። ኢቭን ላይብራሪ ውስጥ እያጠኑ ራሱ እጠይቃቸው ነበር እየተነሳው ማለት ነው። ምክንያቱም ኢት ሜክስ ሚ ሪሜምበር የተሻለ በደንብ የተሻለ እንዳስታውስ ስለሚያደርገኝ ወይንም ደግሞ ኮንሰፕቶችን በጣም በጥልቀት እንድረዳ ስለሚያደርገኝ ጓደኛ ጋር ያጠኑትን ማውራት ወይንም ደግሞ መረዳዳት እንደማለት ነው። ጥያቄ መጠየቅ ያልገባችሁ ምናምን ጀስት የተሻለ ቢሆን ደግሞ የተመረጠ ነው። ከእናንተ በጣም የተሻለ ሰው ማለት ነው። ከእናንተ በቃ ጥሩ ወይም እናንተ ጋር እኩል ስታተስ ያለውን ሰው ቢሆን የተመረጠ ነው። ጥሩ ኮንቨርሴሽን እንዲሆን ማለት ነው። ስለዚህ እነዚህ 10 ስማርት ሃቢትስ ያልኳቸው ናቸው። እኔ ከ95 በላይ አቨሬጅ እንዳመጣ የረዱኝ ነበሩ ማለት ነው በሃይ ስኩል ቆይታዬ። ስለዚህ እነዚህን 10 ፖይንቶች ወደ ራሳችሁ አምጥታችሁ ለመተግበር ሞክሩ፣ መርጣችሁ ማለት ነው። ሁሉም ላይ ሰራ ይችላል። ምክንያቱም this is my way፣ ይሄ የኔ ወይ ነው፣ እኔ ሄድኩበት ወይ ነው። ይሄ 10 ፖይንት ብያነሷቸው ማለት ነው። ከዚህም ውስጥ እናንተ ጀስት የተመቻችሁ ወይንም ደግሞ እናንተ ጋር የሚሄደውን መርጣችሁ ብትጠቀሙት እላለሁ። እኔ በዚሁ አበቃሁ። thank you for watching and don't forget to subscribe Eyob Tlahun channel or my channel. Bye bye.